ጀማው ተጠባቂው የለንደን ደርቢ ጨዋታ የፊታችን እሁድ ምሽት 1 ሰዓት ተኩል ሲል በስታንፎርድ ብሪጅ አርሰናል ከቼልሲ ያደርጋሉ። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምን አለ የሚለው እንደተለመደው ባጭሩ በበረራ አስቃኛቸዋለሁ። እናንተ ፎሎ፣ ላይክ፣ ሼር ከምንም በላይ ደግሞ ኮፒ ሊንክ በማድረግ ደገፈ ታረጉኛላችሁ። እኔ ወደ መረጃው አቀናላችኋለሁ። ጀማው ከዛ በፊት ግን ኳሱን የት ለማየት አስባችኋል? ጀማው ቫምዳስ ኢንተርቴይንመንት ላይ ልዩ የሆነ ኢቨንት ድብልቅልቅ ያለ ኢቨንት አዘጋጅቼላችኋለሁ። ጀማው በጊዜ ከ12 ሰዓት ጀምሮ እንግዲህ መገናኛ ለሞቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ። ወደ መረጃው ላቅናላችሁ። ጀማው አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ጄሱስ በቅርቡ ወደ ሜዳ ይመለሳል ብለህ ነበር ብለውት ነበር። እሱም እንዳለው ከሆነ ይህ ተጫዋቻው ሙሉ ልምምዶችን በመስራት ላይ ይገኛል፣ ግን ለ11 ወራት ያክል ከሜዳ የራቀ ተጫዋች ነው። ስለሆነ ፊትነሱን እስኪያገኝ ልንታገሰው ይገባል የሚል ምን ላይ ሰጥቷል። ጀማው ሌላው ሁለቱ ወሳኝ አጥቂዎቻችን ጊዮኬሬሽና እንግዲህ ካይ ሃቨርትዝ ማለት ነው ለነገ ጨዋታ ይደርሳሉ ተብሎ ነበር። እሱም እንዳለው ከሆነ ሁለቱም የመመለስ አዝማሚያ በደንብ አሳይተውናል፣ ግን ይህንን ውሳኔ የምንወስነው ቀጣይ ባለን የልምምድ ጊዜ በኋላ እንደሆነ ነው የገለጸው። ጀማው በተለይ ቪክቶር ዩክሬሽ ላይ አጥብቆ መናገር ችሏል ማለት ነው። ጀማው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ ለጀማ አዳርሱ። በክፍል 2 ደግሞ ሌሎች ያነሳቸውን ነጥብ ይዤላችሁ መመለስ ይሆናል ማለት ነው። ጀማው ይመቻችሁ።